ነገር ይገለጣልና ደግሜ ያነባለሁ። ሁለተኛው ነጥብ ማንኛውም ሰው ከምንም በፊት ብርሃን ሊበራለት ይገባዋል። ምክንያቱም በብርሃን ሁሉ ነገር ስለሚገለጥ። መዝሙረ ዳዊት 27 ቁጥር 1 እስከ ቁጥር 6 ስታነቡ ትችላላችሁ። መዝሙር 27 ቁጥር 1 እስከ 6 ቁጥር 1 ላይ እንደዚህ ብሎ ይናገራል። እግዚአብሔር ብርሃኔ ነው፣ የሚያስፈራ ማን ነው? እግዚአብሔር የሕይወቴ መታመኛውን የሚያስደነግጠኝ ማን ነው? ቢኮዝ እግዚአብሔር ብርሃኑ የሆነለት ሰው የፈለገ ነገር ቢመጣ አይደነግጥም፣ አይፈራም፣ አይርበተበትም። ለምን ቢባል በብርሃን የሚመላለስ ሰው አይፈራም። ምክንያቱም ጨለማ በሱ ዘንድ ስለሌለ። የሰማኛለ ዛሬ በየትኛውም ሁኔታ ውስጥ ፍርሃት ውስጥ ያላችሁ ሰዎች በደንብ ተከታተሉኝ። በብርሃን የሚመላለስ ሰው በፍርሃት አይመላለስም። መዝሙረ ዳዊት 27ን አነባለሁ ሰው ስላላወጣልኝ። 27 ቁጥር 1 መዝሙረ ዳዊት 27 ቁጥር 1 እንደዚህ ብሎ ይናገራል። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር ለሕይወቴ አምባዋ ነው፣ ማንም እፈራለሁ። ሥጋዬን ይበሉ ዘንድ ክፉዎች ገፍተው በመጡ ጊዜ፣ ጠላቶቼና ባለጋሪያዎቼ በተነሱብኝ ጊዜ እነርሱ ተሰነካክለው ወደቁ። ሰራዊት ቢከበኝ እንኳን ልቤ አይፈራም፣ ጦርነት ቢነሳብኝ እንኳን ልቤ ሙሉ ነኝ። እግዚአብሔርን አንዲት ነገር እለምነዋለሁ፣ እርሷም እሻለሁ፣ ይኸውም በሕይወት ዘመኔ ሁሉ በእግዚአብሔር ቤት እኖር ዘንድ የእግዚአብሔርንም ክብር ውበት አይ ዘንድ በመቅደሱም ሆኜ አሰላስለው ዘንድ። በመከራ ቀን በድንኳኑ ውስጥ ይሰውረኛል፣ በድንኳኑም ጓዳ ይሸሽገኛል፣ በዓለትም ላይ ያቆመኛል። በዚህ ጊዜ በዙሪያዬ ባሉ ጠላቶች ላይ ራሴን ከፍ ከፍ ይላል ይላል። አሜን አሜን። ብርሃን ስታገኝ በሕይወት ትቀጥላለህ። ብርሃን ስታገኝ ከፍ ትላለህ። ብርሃን ስታገኝ ጠላቶችን ታሸንፋለህ። ብርሃን ስታገኝ በሰራው ነገር ላይ ፍሬያማ ትሆናለህ። ብርሃን ስታገኝ የዘላለምን ሕይወት ታገኛለህ። ስለዚህ ለአንድ ሰው ለሆነ ሰው ከምንም በፊት ከገንዘብ በፊት ከሀብት በፊት ከመኪና በፊት ምን ያስፈልገዋል? ብርሃን። ብርሃን ማን ነው ብያለሁ? የናዝሬቱ ኢየሱስ። የናዝሬቱ ኢየሱስን ስናገኝ ሕይወት እናገኛለን። ሕይወት ማን ነው? ኢየሱስ። ስለዚህ ኢየሱስን አገኘን ማለት ዳዊት ገና በምድረ በዳ እያለ ገና እግዚአብሔር በሱ ስራ ሳይጀምር ዳዊት እንደዚህ ብሎ ትንቢት ተናገረ። እግዚአብሔር ብርሃኔና መድኃኒቴ ነው። ዳትሚስ ለሕይወቴ፣ ለኑሮዬ፣ ለመንገዴ የሚያስፈልገኝ ቀለብ አይደለም፣ ገንዘብ አይደለም፣ ቡክ አይደለም፣ ብርሃን ነው። ብርሃን ካለ በብርሃን የሚመላለስ ሰው ጠላቶቹ ሲወድቁ ያያል። ምክንያቱም ከክፉ የሆነ ሁሉ የሚኖረው በምን ውስጥ ነው ካልከኝ በጨለማ ውስጥ ነው። ሰይጣንና መላእክቶቹ የሰይጣን ተልእኮ የሚሰሩ ሰዎች ሁሉ የሚኖሩት በጨለማ ነው። ኃጢአተኞች የሚኖሩት በጨለማ ነው። ሟርተኞች የሚኖሩት በጨለማ ነው። ብርሃን አይወዱም። አንተ ግን ብርሃን ከሆንክ በብርሃን ስለምትመላለስ አንተ በሰላም ትወጣለህ፣ በሰላም ትገባለህ። እነሱ ግን በጨለማ ስለሚመላለሱ ይሰናከላሉ፣ ይወድቃሉ። ዘንድሮ እንደዚህ ይሆናል። ቀኝህን አንሳ። ባንተ ህይወት ላይ፣ ባንቺ ልጅ ላይ፣ በኔ ቤት ላይ፣ ባንተ ጤና ላይ፣ በፋይናንስ ላይ፣ በሟርት ሰፈር በጨለማ የሚሰራ ሁሉ በእነሱ ላይ ተመለሰ። በደንብ አሜን አላልክም? ጮሁና በእነሱ ላይ ተመለሰ በል እስቲ። እኔ ወደ ብርሃን ወጥቻለሁ ብሎ። ብርሃን ማን ነው? በደንብ ስሙን፣ በደንብ ስሙን። ብርሃን ማለት እግዚአብሔር መጀመሪያ ሰማይና ምድርን ከፈጠረ በኋላ የመጀመሪያ ቀን የሰራው ምንድን ነው? ሰማይና ምድርን ከሰራ በኋላ ምድር ምን ነበረች ይላል? ጨለማ ነበረች። ምን ስለነበረ? እላዋ ላይ ምን ነበረ? ውሃ ነበረ። ጨለማ ነበረ፣ ውሃ ነበረ ይላል። ሁለቱንም እግዚአብሔር አልፈጠራቸውም። ባይዘ መጽሐፍ ቅዱሳችሁን እዩ። ውሃና ጨለማ እግዚአብሔር አልፈጠረም። ግን እግዚአብሔር ሰማይና ምድርን በለየ ቀን ምን ሆነ? ምድር ሆነ። ምድር ላይ ምን ሞላ? ጨለማና ውሃ ሞላ። እግዚአብሔር መጣና ኦኬ እቺ ጨለማና እቺ ውሃ መልካም አይደለችም ማለት ጨለማውን ከፈለው። ሲከፍለው ሰማይ ላይ ያለውን እግዚአብሔር ጠፈር አለው። ውሃውን ለሁለት ከፈለው። ወደ ሰማይ የለየውን ውሃ ሰማይ ያለው፣ ምድር ላይ የቀረውን ደግሞ ሳይ አሁንም ምድር ተሸፍናለች። አሁንም ምድር ውስጥ ያለው በረከት ምን አልሆነም? አልተገለጠም። ስለዚህ እግዚአብሔር እንደዚህ አለ፣ ይሄንን ውሃ ሰበሰበውና ምድርን ገለጠ። ምድር ከተገለጠች በኋላ ምድር ላይ የነበረው ጨለማ እግዚአብሔር ገለል አደረገው። ያንን ጨለማ ከፈለውና ቀኑን ምን አለ? ቀን አለ። ሌላውን ጨለማ አለ። ለሁለት ከፈለው እግዚአብሔር። ላይ የቀረውን ውሃ ጠፈር አለው። በምድር ውስጥ ያለውን ባህር፣ ሐይቅ፣ ወንዝ፣ ኩሬ ምናምን እያለ
ሰዎች እንደሚጠሩት ሆነ። ስለዚህ ሁለቱን እግዚአብሔር ያልሰራቸውን ነገር ለምንድን ነው ታዲያ የተፈጠሩት ካልከኝ፣ ሰይጣን በመጀመሪያ ሰማይና ምድር ሳይፈጠር ነው ከገነት የተባረረው። አልሰማኝም? አሜን። ሰይጣን ኃጢአት የሰራው በምድር ላይ አይደለም፣ በኤደን ገነት አይደለም፣ በእግዚአብሔር መንግስት ውስጥ ነው። የእግዚአብሔር መንግስትና የኤደን ገነት ባይዘው አንድ አይደለም። ሌላ ጊዜ አስተምራለሁ። ኤደን ገነት እግዚአብሔር ለሰዎች የፈጠረው ምቹ ቦታ ነው፣ ሁሉ የሞላበት ቦታ። በኤደን እግዚአብሔር ሰዎችን አስቀመጠ ይላል። እግዚአብሔር አዳምና ሔዋንን ሊፈልግ የመጣው ከመንግስቱ ነው ወደ ኤደን ገነት የመጣው። ስለዚህ እግዚአብሔር ወደ ኤደን ገነት ሲመጣ አዳምና ሔዋን በኤደን ገነቱ ተጨማልቀዋል። ኃጢአት ውስጥ ናቸው፣ ጨለማ ውስጥ ናቸው። እግዚአብሔር አየና ምንድነው አዳም አለው። ሲመጣ እግዚአብሔር አዳም ተደብቋል፣ በኤደን ገነት ውስጥ በጫካ ውስጥ ተደብቋል። የት ነህ ሲለው ተደብቄአለሁ አለ። ለምን ተደበቀ ሲባል ጨለማ ሆኛለሁ አለ። ወደ ብርሃን ማውጣት አልችልም ማለት። አንተ ደግሞ ብርሃን ነው ያለው። በባህሪ አንተ ያለበት ቦታ፣ ድምጽ ያለበት ቦታ ብርሃን ነው አለ። ብዙ ሰዎች ለምንድን ነው መሰላችሁ ከቸርች የሚሸሹት? በተለያየ ሁኔታ ለምንድን ነው ከእውነት የሚሸሹት መሰላችሁ? ብርሃን ሲገለጥ ስራቸው ስለሚገለጥ እግዚአብሔርን የሚሸሻሉ፣ የእግዚአብሔርን ሰው ይሸሻሉ። ከዚህ በኋላ ደግሞ እንደዚህ ይሆናል። በሰፈሪ ሟርተኛ እንዳይኖር ብርሃን ይጨምራል። በትምህርት ቤት፣ በገበያ፣ በቢሮ፣ በየትኛውም ስፍራ ብርሃን ይጨምራል። ሟርተኛ ከተማ ለቆ ይጠፋል። ሰሞኑን ብዙ የሟርተኞች ቤት ይታሸጋል። ብዙ የደጋሚዎች ስራ ይፈርሳል። በአንተ ላይ፣ በአንቺ ላይ በስሚ፣ በፎቶ፣ በመልኪ፣ በጫማ ቁጥሪ፣ በካምበና የተሰራ ሁሉ ስራቸውን የሰሩትን እንጀራ ቆርጦ ሳይቆርጡ እግዚአብሔር ይሸኛቸዋል። ሌላው በሞት ይሄዳል፣ ሌላው ሀገር ለቆ ይወጣል። በኢየሱስ ስም ብርሃናችሁ ይጨምራል። ማነው ጮሆ ብርሃኔ ይጨምራል የሚለው? ዩሲ እግዚአብሔር ብርሃንን ሰውን እግዚአብሔር እንግዲህ ሰይጣን ሲጣል እግዚአብሔር ሰይጣንን የጣለው ወደ ጨለማ ነው። ሳይፈጥር ሰይጣን ስራው ነው ጨለማውን የፈጠረው። አያችሁ ስራው ሰው እግዚአብሔር ማንንም ወደ ጨለማ አይልክም። እኑለ ዋቀከት ዱካና ከተ ዋቀን በርባድ ነምንቹ ውጂ ፊት እንጂገ ዱካና ከተ ይነማል። አያችሁ ውሃ በሰማይ የለም፣ ባህርም ወደፊት የለም ይላል መጽሐፍ ቅዱስ ራእይ 22 ላይ። ባህር ወደፊት የለም ይላል። ለምንድን ነው የምለው መሰላችሁ? በሰማይ ባህር አያስፈልግም። የሚቀጣ ሰው የለማ። ሁሉም በኢየሱስ ደም ታጥቦ ይቀዳል። አሜን። ሁሉም በማንም ሰአላኩ ሩዙ ማንታ ሁሉም በኢየሱስ ደም። ከዛ ወዲህ ምን ያደርግልሃል? አትቆሽሽ፣ አታርስ፣